የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ መልእክት። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይባት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘር ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁ። የጥንቃቄ መልእክት። የጥቅምትና ቀጣይ ወራት ነፋሻማና ደረቅ የአየር ንብረት ለእሳት መከሰትና መባባስ አስተዋጽኦ ከፍተኛ በመሆኑ ህብረተሰቡ እሳትና የእሳት ምንጮችን በሚጠቀም ጊዜ ከወትሮ የተለየ ጥንቃቄ እንዲያደርግ የእሳትና ስጋት ስራ አመራር ኮሚሽነር አሳስበዋል። የእሳትና አደጋ ስጋት ስራ አመራር ኮሚሽነሩ በየአካባቢያቸው እሳት ከተከሰተ በአፋጣኝ በየአካባቢው ወደሚገኝ የእሳትና አደጋ ቁጥጥር እንዲደውልና በአፋጣኝ በመረባረብ ለመቆጣጠር መሞከር ተገቢ ነው ብለዋል። በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሜዳል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምርጫቸውን በትምህርት ቤታቸው በተወከሉ መምህራን በኩል እስከ ጥቅምት 12 2018 ዓ.ም ድረስ ማስተካከል እንደሚችሉ ትምህርት ሚኒስቴር አሳውቋል። የሪሜዳል ፕሮግራም የማያስተናግዱ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ኮተቤ ዩኒቨርሲቲ ናቸው። ተማሪዎች የሞሉትን ምርጫ በstudent.ethernit.edu.et በኩል ማረጋገጥ የሚችሉ መሆኑን ትምህርት ሚኒስቴር ገልጿል።